ሰላም እንደምን አላችሁ? አስጠኛ አምባቸው ነኝ። እንግዲህ መጥቻለሁ ዛሬም ከኞታ ቲቶር ባለፈው እንደተነጋገርነው ፓርት 2 ቀጣይ ለቅላችኋለሁ ብያችሁ ነበርና እንግዲህ ከባለፈው ቀጥሎ ዛሬ ለ12ኛ ክፍላስ በተለይ ደግሞ የግል ተማሪዎች ነው ዛሬ ይሄ የሚመለከተው ለግል ተማሪዎች ነው ፕሮግራሙን አሬንጅ ያደረኩት። ስለዚህ እንዴ በቀላሉ በቃ ስብስብ አድርጋችሁ ከ9 እስከ 12ኛ ክላስ ያለውን ሳብጀክቶች በቀላሉ በዚህ በሁለት ወር ብቻ ባለቻችሁ በሁለት ወር ውስጥ ብቻ እንዴት አድርጋችሁ ጨርሳችሁ ከቨር አድርጋችሁ ጥያቄም ሰርታችሁ ለኢንትራንስ ዝግጁ እንደምትሆኑ በቃ እቺ ምገርም ሚስጥር ናትና እቺን በትክክል ከተጠቀማችሁ እመኑኝ ከተጠቀማችሁ እና ይሄን ከተገበራችሁ የሆነ ሰዓት ላይ ታመሰግኑኛላችሁ። ስለዚህ ለብዙዎች ሼር በማድረግ ለብዙ ተማሪዎች ለ12ኛ ክላሶች እንዲደርስ አድርጉልኝ። ወደ ቪዲዮ ስገባ እንግዲህ ምንድነው ከቪዲዮን እንትኑን አስቀምጥላችኋለሁ። ፕሮግራሙን አሬንጅ አድርጌ ከሰኞ እስከ እሁድ ያለውን በፕሮግራም አሪፍ አድርጌ አዘጋጅቼዋለሁ። እሱን ከታች ዲስክሪፕሽን ላይ ማስቀምጥላችኋለሁ። እንዲሁም ደግሞ በቪዲዮ ማልማል ላይም እያሳያችሁ ይላሉ ማለት ነው። የመጀመሪያው ምንድነው ያደረኩት እንግዲህ በቀላሉ ፕሮግራሙን አሬንጅ ሳደርግላችሁ ፕሮግራሙን ሳውጣላችሁ ምንድነው ያደረኩት አንድ ቀኑን እናስብና በአንድ ቀን ላስረዳችሁ። ለምሳሌ አንድ ቀን ጥናት እንዴት መሆን መቻል አለበት፣ በቀን ምን ያክል ጊዜ ማጥናት አለባቸው፣ እንዴት ማጥናት አለባቸው፣ ምን አይነት ጊዜ ታይሙን መጠቀም መቻል አለባቸው የሚለውን ያው አሬንጅ አድርጌላችኋለሁ። የመጀመሪያው ለምሳሌ አንድ ቀን እንበልና ሰኞ ቀን ነው ብለን ብናስብ ሰኞ ቀን በሶስት ከፍየዋለሁ። በቃ ፕሮግራሙን በሶስት ከፍየዋለሁ። ስለዚህ በቀን 3 ፕሮግራም ማንበብ እንድችሉ አድርጌ ነው ያወጣውላችሁ። እሱም እንዴት ነው የመጀመሪያው ለምሳሌ ከትምህርት ቤት እንደተመለሳችሁ አይ ቲንክ ትምህርት ቤት እስከ 10 ሰዓት ትቆያላችሁ ተብሎ ቢታሰብ ከትምህርት ቤት እንደተመለሳችሁ ከ10 ሰዓት እስከ 11 እስከ ማታ ወይ ደግሞ እስከ 12 ሰዓት ተኩል እስከ 1 ሰዓት ያለ ፕሮግራም አለ። እንዲሁም ማታ ከ2 ሰዓት ጀምሮ እስከ 5 ሰዓት አለ። ከዛን ደግሞ ሌሊት። ስለዚህ ቀን አለ፣ ማታ አለ፣ ሌሊት፣ ቀን፣ ማታ፣ ሌሊት አድርጌ በሶስት ከፍየዋለሁ ማለት ነው። በሶስት ሲካፈል አላማው ምንድን ነው? ከ9 ጀምሮ ስለሆነ ፈተና የሚመጣው ከ9 ከ10 ከ11 እና ከ12 ስለሆነ ሁሉንም ኢንክሉድ ያደረገ ምንም የማያጨናንቅ የሆነ በቃ ኦርደር የያዘ አይነት አካሄድ ሄዳችሁ መጨረሻ ላይ ሳትጨናንቁ ፈተናችሁን በድል እንድትወጡ የሚያደርግ ነው ማለት ነው። የመጀመሪያው ምን ብያችኋለሁ? በቀን በአንድ ቀን ውስጥ ማለት ነው 3 ፕሮግራም ታነባላችሁ። ከትምህርት ቤት እንደመጣችሁ ይሄ ምን አካቷል ከታች እንዳለ ለምሳሌ ከትምህርት ቤት እንደመጣችሁ የመጀመሪያው ስራችሁ የሚሆነው ሻወር መግባት ነው። ዳሴት በቃ ምክንያቱም ትምህርት ቤት ስትቆዩ ድካም አለ፣ ስትማሩ ነው ያላችሁት። አይምሮ በራሱ ኢነርጂ ያስፈልገዋል። ያው ምግብ እንዳለ ሆኖ ከምግብ በፊት ቀድማችሁ ሻወር ትወስዳላችሁ። ሻወር ውሃ በቃ ምን ማለት አቅም አለው መሰላችሁ? ቦዲ የራሳችሁን ቦዲ ባላንስ ያደርጋል። እሱ ብቻ አይደለም፣ ደክሟችሁ ከነበረ ድካማችሁ በቃ ዘራባቱ ነው የሚጠፋው። የት እንደገባ አታውቁትም። አንደኛ፣ ሁለተኛ ሞራል ይሰጣችኋል። ኢነርጂ ነው በራሱ ውሃው በራሱ ታጥባችሁ ስትወጡ አዲስ መንፈስ ይሁን ታድሳችሁ ነው የምትወጡትና ስለዚህ በአዲስ እይታ ወደ ጥናታችሁ እንድትሄዱ ያደርጋችኋል። ስለዚህ የመጀመሪያው ሊሆን የሚገባው ሻወር መውሰድ ነው። ሻወር ከወሰዳችሁ በኋላ ሻወር ለ10 ደቂቃ በቂ ነው። ታይማችሁን ኢፌክቲቭ ትጠቀማላችሁ። ለ10 ደቂቃ ሻወር ከወሰዳችሁ በኋላ ከዛ ምንድን ነው የምታደርጉት? ቀጥታ ምግባችሁን ትበላላችሁ ማለት ነው። መክሰሳችሁን ትበላላችሁ። እሱም አይ ቲንክ 20 ደቂቃ 10 ደቂቃ ቢፈጅባችሁ ዜን ሬስት ታደርጋላችሁ። እስከ 6 ሰዓት እስከ 11 ሰዓት። ያ ማለት ከ10 እስከ 11 ያለው ጋፕ ምንድነው የሚሆነው? ሻወር ትወስዳላችሁ፣ ምግብ ትበላላችሁ፣ ከዛን ሬስት ታደርጋላችሁ። በቃ ዜን ከዛ በኋላ ያው ፕሪፓሬሽን ኤቭሪቲንግ በዛ ውስጥ ያለውን እንግዲህ ለጥናት መዘጋጀት ያለባችሁን ፕሮሰስ በዛ ውስጥ ትጨርሳላችሁ ማለት ነው ባጭሩ። አንድ ሰዓቱ ለዚህ ነው ያደረኩላችሁ። ከዛ በኋላ ከ11 ሰዓት ጀምሮ እስከ ማታ 1 ሰዓት ድረስ ከ11 ሰዓት ጀምሮ እስከ ማታ 1 ሰዓት ወይ ደግሞ እስከ ማታ 12 ሰዓት ተኩል ድረስ አንድ ፕሮግራም ታነባላችሁ ማለት ነው። አንድ ፕሮግራም ለምሳሌ ማትስ ከሆነ የ10ኛ ክላስ ማትስ ከሆነ እስከ 12 ሰዓት ተኩል እስከ 1 ሰዓት ድረስ ማትስ ታነባላችሁ። ከዛን ደግሞ ያው ታርፉና ከ1 ሰዓት እስከ 2 ሰዓት ተኩል ምናምን ያለው ፕሮግራም ደግሞ አሁንም ምን ይሆናል ማለት ነው? የእረፍትና የራት ሰዓት ከቤተሰብ ጋር የምታሳልፉበት ሰዓት ይሆናል ማለት ነው። እንደዚህ ከዛ በኋላ ምንድን ነው የሚሆነው? ከዛ በኋላ 2 ሰዓት ተኩል ላይ ትጀምሩና ጥናት ከዚህን እንደቻላችሁት እስከ 4 ሰዓት ተኩል ወይ ደግሞ እስከ 5 ሰዓት ድረስ እኔ እስከ 5 ሰዓት ድረስ አድርጌ ነው ያወጣሁት። እስከ 5 ሰዓት ድረስ ደግሞ ሌላ ፕሮግራም ለምሳሌ ቀን ማትስ ከሆነ የ10ኛ ክላስ ያነባችሁት፣ ስለዚህ ማታ ደግሞ ምን ሊሆን ይችላል? የ11ኛ ክላስ ማትስ ሊሆን ይችላል ማለት ነው። የ11ኛ ክላስ ማትስ ሊሆን ይችላል። ከዛ እንደገና ወይ ደግሞ ቀን ላይ ያነበባችሁት በፕሮግራሙ መሰረት የ12ኛ ክላስ ማትስ ከሆነ ማታ የ11ኛ ክላስ ማትስ ታነባላችሁ። ከዛ ሌሊት ደግሞ
ለሊት ደግሞ እንደገና ትነሱና ስንት ሰዓት ትነሳላችሁ? ጀስት ሻርፕ 11 ሰዓት ላይ ትነሳላችሁ። 11 ሰዓት ላይ ትነሱና እስከ 11 ሰዓት ተኩል ምን ታደርጋላችሁ? ጸሎት ያስፈልጋል። ስለዚህ ጸሎት ታደርጋላችሁ፣ ትዘጋጃላችሁ እስከ 11 ሰዓት ተኩል ድረስ። ጸሎት 10 ደቂቃ ቢበዛ ነው የምታደርጉት። ስለዚህ ጸሎት ከጸለያችሁ በኋላ ተዘጋጃጁና ልብሳችሁን ዩኒፎርማችሁን ተለብሱና ቀጥታ ወደ ጥናት ቦታችሁ ከዛን ጥናት ቦታችሁ ከሄዳችሁ በኋላ ስለዚህ ቀጥታ የሌሊት ፕሮግራም ደግሞ ለምሳሌ ማታ ያነበባችሁት የ11ኛ ክላስ እንደሆነ ከሆነ እንዲሁ ደግሞ የ10ኛ ክላስ ደግሞ ሌሊት ማስታነባላችሁ ማለት ነው። ስለዚህ አንድ ቀን 3 ፕሮግራም አነበባችሁ ማለት ነው። እንዘን እንደዛ እያደረኩኝ ሙሉ ሳምንቱን በዚህ መንገድ ነው ፕሮግራም ያወጣሁት። ከዛን የሚለየው ምንድነው? ቅዳሜና እሁድ ከሰኞ እስከ ዓርብ ያለው እንደዚህ ነው የወጣው። በቃ ከሰኞ እስከ ዓርብ ያለው እንደዚህ ነው የወጣው። ከሰኞ እስከ ዓርብ ያደረኩት ምንድነው? እስከ ሐሙስ ድረስ የ12 የ11 የ10 የ12 የ11 የ10 እያደረኩ ቀጠልኩኝ ማለት ቀን ላይ ማታና ሌሊት። ከዛ በኋላ ምንድነው የምታደርጉት? ዓርብ ቀን ማለት ነው። ስለዚህ ዓርብ ማለት ነው። ዓርብ ቀን ማታና ሌሊት የ9ኛ ክላስ አደረኩት ማለት ነው። የ9ኛ ክላስ ቀን ማሳነባችሁ ማታ ፊዚክስ፣ ሌሊት ኬሚስትሪ እያለ እንደዚሁ እንዲቀጥል አደረኩትኝ። ዘን አፕቲቲዩድ እና እንትንም አለ አፕቲቲዩድ እና እንግሊዝኛን ጭምር ኢንክሉድ አድርጌያለሁ። ስለዚህ ቅዳሜ ደግሞ ምንድን ነው የሚሆነው? ቅዳሜ ፕሮግራማችሁ ሰፊ ነው የሚሆነው። አይ ቲንክ ቅዳሜም ያው እስከ 6 ሰዓት ድረስ ትማራላችሁ፣ 7 ሰዓት የምትመለሱት። ሶ ቅዳሜ ምን ታደርጋላችሁ? ከ7 ጀምሮ እስከ አይ ቲንክ እስከ 10 ድረስ አንድ ፕሮግራም ታነባላችሁ። ከዛን እስከ 11 ሰዓት ድረስ ምናምን ታርፉና ከ11 እስከ እንደዛው ፕሮግራሙ ይቀጥላል ማለት ነው። እዚህኛው ላይ ደስ የሚለው ያኛው 3 ፕሮግራም ነበር የምታነቡት፣ ቅዳሜና እሑድ ግን 4 ፕሮግራም ማንበብ ትችላላችሁ። እስከ 10 ሰዓት ድረስ ታነባላችሁ። ከዛን ታርፋላችሁ። 11 ሰዓት ተኩል ምናምን ጀምራችሁ እስከ 1 ሰዓት ታነባላችሁ። እንዲሁም ደግሞ ማታ ታነባላችሁ። ከዛ ሌሊት ታነባላችሁ ማለት ነው። ሶ 4 ፕሮግራም ማለት ነው ቅዳሜና እሑድ እና በዛ ውስጥ ስለዚህ ድጋሜ ከሰኞ እስከ ዓርብ የነበሩትን ሳብጀክቶች ድጋሜ እየደገምኩኝ ፕሮግራም ውስጥ ኢንክሉድ አድርጌያቸዋለሁ ማለት ነው። ስለዚህ በዚህ መንገድ ያው እዚህ ላይ አስቀምጥላችኋለሁ እንደገና ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ። ፕሮግራሙን ሙሉ ማግኘት ትችላላችሁ። በዚህ መንገድ ራሳችሁን ሪዲ አድርጋችሁ ኮሚትድ ሆናችሁ በቃ ኤቭሪቲንግ ማንኛውም ነገር ያው እንዳልኳችሁ እንግዲህ ያው የሬስት ጊዜ አለች፣ የምግብ ጊዜ አለ። ከዛ ውጪ የቤተሰብ ጊዜ ማታ ሊኖር ይችላል። ከዛ ውጪ እና የጸሎት ጊዜ ነው ኢንክሉድ ያደረኩት እንጂ ከዛ ውጪ ምንም ነገር ከጥናቶቹ ውጪ ሌላ ኢንክሉድ ያደረኩት ነገር የለም። ስለዚህ ምንም ነገር ቢፈጠር እናንተን ጥናታችሁን ሊያስተው የሚችል ምንም ነገር ቢፈጠር እናንተ ለጥናታችሁ ቅድሚያ መስጠት ያለባችሁ ማለት ነው። ያ ማለት ምንድነው? ነገሮችን ለጥናታችሁ ማመቻቸት አለባችሁ እንጂ የጥናት ጊዜያችሁ ለሌላ ነገር ማመቻቸት ይሄ በፍጹም ተገቢ አይደለም። ስለዚህ ጥሩ ውጤት አምጥታችሁ ጥሩ ግሬድ አምጥታችሁ ኢንትራንስን ፓስ ለማድረግ እመኑ፣ ይሄን ካደረጋችሁ ታመሰግኑኛላችሁ። ይሄ ለረጅም ጊዜ እንግዲህ እኛ እንደ ድርጅት በአስጠኝነት ስንከተለው ይሄን ስናደርገው ስንተገብረው የቆየ ነው። ብዙ ተማሪዎቻችን ይሄን በመተግበር ውጤታማ መሆን ብቻ አይደለም ሰቃይ የሆኑ ኢንትራንስን አልፈዋል። እኛ ይሄንን እንደውም ለኢንትራንስ ብቻ ሳይሆን ከታች ላሉ ከ9 ጀምሮ ስፔሻሊ ከ9 ጀምሮ እስከ 12 ላሉ ተማሪዎች ሙሉ እንዲጠቀሙ ነው የምናደርገው። በዚህ መንገድ ነው እንግዲህ ልጆቻችንን እያዘጋጀን ያለ ነው። እኛ አላማችን ዘንድሮ አምና 5% የነበረውን የተማሪዎች ኢንትራንስ ወይም 12ኛ ክላስ መልቀቂያ ፈተና ያለፉት 5% የነበረውን ከ5% ወደ 10% ከፍ ለማድረግ የበኩላችንን እየተወጣን ያለ ነውና ስለዚህ ይህንን ለጓደኞቻችሁ ለምታውቋቸው ሁሉ ሼር በማድረግ ብዙ ተማሪዎች ጋር እንዲደርስ በማድረግ ይህንንም ፕሮግራም በመተግበር እንግዲህ በቀላሉ በዚች በሁለት ወራ ብቻ ውጤታማ የሆነ የአጠናን ስልት ተከትላችሁ ዝግጁ ሆናችሁ ለፈተና መቅረብ እንደምትችሉ በዚሁ ለማሳሰብ እወዳለሁ። በቀጣይ ደግሞ ምንድነው የምመለቅላችሁ ፕሮግራሙን እንደዚህ ካደረግኩላችሁ በቀጣይ ስለዚህ እያንዳንዱ ሳብጀክት ምን ላይ ትኩረት ማድረግ እንዳለባችሁ ለምሳሌ ኢንትራንስ ምን ያካትታል ከ9 ከ10 ከ11 ከ12 የሚለውን ኮንቴንቶቹን ደግሞ እያንዳንዳቸውን ላይን ባይ ላይን ቪዲዮ የሚሰራላችሁ ይሆናል። እዛ ላይ እዚህ ቪዲዮን በደንብ በትክክል በማየት እንግዲህ እዚህ ላይ ተመርኩዛችሁ ወይ ደግሞ ማውጣላችሁ ወይ ደግሞ መሰራላችሁ ቪዲዮ ላይ ተመስርታችሁ እንግዲህ ትኩረታችሁን ኮንቴንቶቹ እነዚህ በመሰራላችሁ ላይ ታደርጋላችሁ ማለት እኔ ያው ኦልሞስት ረጅም ዓመት ከማስጠናትም የተነሳ ኢንትራንስ ላይ ምን አይነት ጥያቄዎች ሊመጡ እንደሚችሉ አይ ነው። ስለዚህ ያንን በደንብ አድርጌ ኢንዲቴል ኮንቴንቶችን እሰራላችኋለሁ። ስለዚህ በዚህ መሰረት ዋይዝ በሆነ አካሄድ ቶሎ ጨርሳችሁ ለፈተናችሁ ዝግጁ እንድትሆኑ የሚያደርግ ፕሮግራም ነው። እንግዲህ በድጋሜ አመሰግናለሁ። ከዛ ደግሞ አደራ የምላችሁ ነገር ይህን
የዩቲዩቤን አካውንት ሰብስክራይብ፣ ሼር፣ ላይክ፣ ፎሎ በማድረግ እና ኮሜንት በማድረግ እንግዲህ እንድታሳድጉልኝ በዚሁ ለማሳሰብ እና ለመጠየቅ እወዳለሁ። ሰላማችሁ ይብዛ። ሻሎም